ኮምፒውተር ሳይንስ ልግባ ሶፍትዌር ኢንጂነሪንግ ልግባ የአብዛኞቻችን ጥያቄ ነው። ዛሬ እኔ ቀለል አድርጌ ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ ምን እንደሚለያቸው እነግራችኋለሁ። ከኮምፒውተር ሳይንስ ጀምርና ኮምፒውተር ሳይንስ ሞር ፎከስ የሚያደርገው ቲዮሪቲካል ፓርት ላይ ነው። ላይክ አልጎሪዝም፣ ኮምፒውቲንግ ቢሆን በሁለቱም ፎከስ የሚያደርገው ሞር ቲዮሪቲካል ፓርቶች ላይ ነው ማለት ነው። ፕሮብለም ሶልቪንግ ማትማቲካል ፋውንዴሽንም አለው እና ሞር ላይክሊ ዋይ የሚለውን ነው የሚያጠናው። ዋይ ዊ ዱ ዲስ፣ ለምንድን ነው የምንሰራው፣ ለምንድን ነው የሚሆነው፣ ለምን የሚለውን ጥያቄ ነው ሞር የሚመልስልን ማለት ነው። ወደ ሶፍትዌር ስንመጣ ደግሞ በዛ በተቃራኒ ነው ፎከስ የሚያደርገው ፕራክቲካል ነው። ይሄ ደግሞ ሪል ላይፍ ፕሮብለምን እንዴት ሶልቭ እንደምናደርገው ነው የሚያሳየን እና ሀው የሚለው ላይ ነው ፎከስ የሚያደርገው። እንዴት ነው የምንሰራው፣ እንዴት ነው ቢውልድ የምናደርገው፣ ሶፍትዌር ከሆነ ሲስተም ከሆነ እንዴት ነው ቢውልድ የምናደርገው በማለት የተለያዩ ፕሮግራሚንግ ላንጉዌጆችን ከተማርን በኋላ አፕላይ እንድናደርጋቸው ያደርገናል ማለት ነው። ሶ ፕራክቲካሊ ፎከስድ የሆነው ሶፍትዌር ኢንጂነሪንግ ነው። ሞር ኮምፒውተር ሳይንስ ለምን ልግባ ካላችሁ ወደፊት ማሽን ለርኒንግ ላይ በደንብ አፕግሬድ ማድረግ ከፈለጋችሁ ኮምፒውተር ሳይንስ እንድትገቡ መክራችኋለሁ። ሶፍትዌር ኢንጂነሪንግ መማር ከፈለጋችሁ እነዚህን ቤዝ አድርጋችሁ መምረጥ ትችላላችሁ። እና ሌላ ሰው ካስረዳው ክሬዲት ልሰድና ልንገራችሁ ካላያችሁት ሜቢ የሱን ቪዲዮ 9 ዓመት ህጻን ልጅ ሊረዳው በሚችለው መንገድ ያስረዳበት መንገድ ነው። ምግብ የሚሰራ ሼፍ ኮምፒውተር ሳይንስን ሲወስደው በምግብ በኩል ላይክ ኦቨኑን እንዴት እንደሚሰራ ከምን እንደሚሰራ የምግቦቹ ኢንግሪዲየንቶች ከምን እንደሚሰሩ እንዴት እንደሚሰሩ እያንዳንዱ እንዴት የሚከትፍበት መክተሻ ኬዝ እንደሚሰራ ዲፕሊ ገብቶ ነው የሚያጠናው ቲዮሪቲካል ፓርቱን ቢሆን ማለት ነው። ሼፍ ግን ማወቅ ያለበት ነገር ልክ ሶፍትዌር ኢንጂነሪንግ ደግሞ የሚሆንበት እዚህ ጋር የሚገባበት ደግሞ አንድ ሼፍ ማወቅ ያለበት የሚሰራው ምግብ ካወቀው ለዛ ለሚሰራው ምግብ የምግብ ግብአቶች መግባት እንዳለባቸው እንጂ ስለ ኦቨኑ አምጣት ስለ ኦቨኑ አሰራር ምንም ማወቅ አይጠበቅበትም። ሶ ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግንም በዚህ ዲፋይን ማድረግ ትችላላችሁ ማለት ነው። ልዩነቱ ይሄን ይመስላል። ከወዳችሁት ላይክ፣ ኮመንት፣ ሼር አድርጉ። ሌላ ጥያቄ ካላችሁ ደግሞ ኮመንት አድርጉልኝ እና ፎሎ ማድረግ ከሆነ ፎሎ ማድረግ እንዳትረሱ።